በቤንች ሸኮ ዞን ስፖርት ምክር ቤት አዘጋጅነት የተካሄደው የ2018 የክለቦች የእግር ኳስ ሻምፒዮና በቅርቡ ፍጻሜውን አግኝቷል። በሻምፒዮናው 10 ክለቦች የተሳተፉ ሲሆን እኛም በውድድር መድረኩ ፍጻሜ ዕለት በመገኘት የስፖርቱ ታዳሚዎችንና የተላለፉትን መልእክት በማካተት ተከታዩን መሰናዶ ይዘን ቀርበናል። የስፖርት መድረኩ ለ2 ሳምንት የተካሄደ ሲሆን በመድረኩም በርካታ የስፖርት አፍቃሪያን ታድመው ነበር። የውድድር መንፈሱ ምን እንደሚመስል ያነጋገርናቸው የስፖርቱ ታዳሚዎች ገልጸውልናል። የ2018 ዓመተ ምህረት የክለቦች ሻምፒዮና ውድድር እያካሄድን እንገኛለን። በዚህ ክለቦች ሻምፒዮና ውድድር ላይ 10 ክለቦች ተሳታፊ ሆነዋል። ዞኑ ይሄን ውድድር ስራ አዘጋጅነ በጣም ዞኑ ማመስገን ፈልጋለሁ። እኔ በራሴ በኩል ቢያንስ በሳምንት 3-4 ክለቦችን መጥቼ ጨዋታውን እከታተላለሁ። በጣም ደስ የሚል አጠቃላይ ወጣቱን ያነቃቃ በዛ ላይ ደግሞ አጠቃላይ ከትንሽ ከትልቅ ድረስ ጨዋታውን ወዶ የተከታተለ የነበረበትና በጣም ደስ የሚል ጨዋታ የነበረው። ስለዚህ ቀጣይ ይሄ ጨዋታ በእርግጠኝነት ከዚህ ከቤንች ሸኮም አልፎ ለትልቅ ተስፋ የሚሆነው ለሀገርም የሆኑ ወጣቶችን ያየንበት አጠቃላይ የእግር ኳሱን ጨዋታ በጣም ያነቃቃና ትልቅ ተስፋ ለአካባቢያችን የጣለ ሌሎች ከታች ያሉ ወጣቶችን በጣም ያነቃቃ ትልቅ ጨዋታ ነው ያየሁት። በጣም በማየት እኔም ደስ ብሎኛል። ደስም ስላለኝ ያዋጋ ከፌ መጥቼ ካማን ዛሬ ዋንጫ ጨዋታን የተከታተልኩ ነው። ስፖርታዊ ክዋኔዎች ወጣቱን ትውልድ ካልባሌ ቦታ ከመጠበቃቸውም በላይ ነገ ራሳቸውን ቤተሰባቸውንና ሀገራቸውን የሚጠቅሙ ዜጎች እንዲፈጠሩ ከፍተኛ አስተዋጽኦ ያበረክታሉ። ስሜ ሀና ትርሴ ይባላል። የመጣሁት ከቴፒ ነው። ማለት ከዚህ ተመርጠው ለክልል እንደሚጫወቱ ማህበረሰቡን እያስተዋወቁ ነው። ሚዛን በኳስ እንትንነት የታወቀች ይመስለኛል። ማለት ብዙ ልጆች እስከ አዋሳ ድረስ ሄዶ ራሳቸውን ሲያስተዋውቁ ነበረ። ከዚህ ተመርጠው ደግሞ ለሀገርም እንደሚጫወቱ ተስፋ። ስሜ ኢፍራታ ይባላል። የመጣሁት ከሚዛን ነው። ጓደኝነትን፣ መተባበርን፣ ሀገር ማስተዋወቅን ይጠቅማል ስፖርት። ለእነሱም ደግሞ ለወደፊት ለብሔራዊ ቡድን ሆነም በቃ ለተላላቅ እስከ ውጭ ድረስ ለመመረጥ ራሳቸውን ለማስተዋወቅ ለጤናም ለዚህ ሁሉ ይጠቅማል። አንደኛ ጨዋታው ወጣቱን በጣም ያነቃቃል። ስፖርት ደግሞ ህዝባዊ መሰረት ነው፣ በጣም ህዝባዊ ነውና ብዙ ህዝቦችም የደገፉት ነው ያለው። ስለዚህ አንደኛ ደጋፊዎቹ ሌሎች ወጣቶች አልባሌ ቦታ እንዳይውሉ ወጣቶች ሰብሰብ ብሎ አጠቃላይ ኳሱ እንዲደገፉ ያደርጋቸዋል። ሁለተኛ ደግሞ ለአካባቢም ለሀገር ለክለብም ሊጠቅም የሚችሉ ጥሩ ወጣቶችን የምናፈራበትና ትልቅ የእግር ኳስ ጨዋታ የምናይበት የሰው አንድነት ፍቅሩ በጣም ደስ ይላል። አጠቃላይ ሰው በህብረትና በአንድነቱ በፍቅር በጋራ የሚወዱን ለሚደግፉበት እንደዚህ ወጣቱም አልባሌ ቦታ እንዳይውሉ የሚያደርግና ትልቅ አስተዋጽኦ ያለው እግር ኳስ ጨዋታ ነው ያየነው። ከዚህ የሚወጡ ታዳጊዎች የቢ ቡድኑን ወክለው ወደዛ የመሸጋገሪያ ድልድይ ይሆንላቸዋል ብለን ነው የምናስበው። ከዚህ አንጻር እዚህ ጋር የምናያቸው ታዳጊዎች ነገ የተሻለ ቦታ ይደርሳሉ የሚል ተስፋ አለን። ይሄ ነው ዋናው ነገር። በስነ ምግባርን ብናይ ከስፖርታዊ ዲሲፕሊን ብናይ በዘንድሮነት ከአምናው ከዘንድሮ የሚቀጥለው ደግሞ የተሻለ ይሆናል የሚል ግምትም አለን። ለወጣቱ ደግሞ ይሄውና እንደምታዩ ትልቅ መዝናኛም ነው ማረፊያም ነው። ለቀጣይ ደግሞ የሚጫወቱ ልጆች ደግሞ ነገ ተስፋ አላቸው። የተሻለ ክለብ የመግባት የመሸጥ እድል ቤተሰቡን ራሱን የመርዳት ጉዳይ ይኖራል ብዬ ነው የማስበው። በስፖርት ሻምፒዮናው ስፖርታዊ ጨዋነት በተሞላ ሁኔታ ተጫዋቾቹም ሆኑ ደጋፊዎች አካሄዱ ውድድሩ መጠናቀቅ ችሏል። በጣም ነው ደስ የሚለው የተጫዋቾቹ ተነሳሽነት፣ የደጋፊዎቹ ሞራል አሰጣጣቸው ምናምን ደስ ይላል። የመጣሁት ለመጀመሪያ ጊዜ ነው፣ ግን በጣም ነው ደስ የሚለው። ጨዋታውን ሰምቼ ነው የመጣሁት። በጣም ደስ ይል ነበረ። የደጋፊዎች ጨዋነት፣ የተጫዋቾች ተነሳሽነት ከዚህ ራሱ ማለት ለዞን የሚጫወቱት ልጆች ተመርጠው ለክልል እንደሚበቁ በጣም እርግጠኛ ነኝ። በጣም ሲጫወቱ ጠንካራ ነበሩ እና ስነ ስርዓታቸው በጣም ደስ ይል ነበረ። ለመጀመሪያ ጊዜ ነው የመጣሁት። በጣም ደስ ብሎኛል። ያው በስፖርታዊ ጨዋነት እስካሁን ለዋንጫ ፍጻሜ ደርሰናል። አሁን ደግሞ ፈርስት አልቆ ሰከንድ አጋማሽ ላይ እንገኛለን። ጥሩ ጨዋታ ነው። ድባቡ ደስ ይላል። ደጋፊም ደስ ይላል። በጣም ጨዋታው በጣም ደስ ይላል። ውድድሩ ብዙ ተፎካካሪ ክለቦች ነበሩ። እስከ 10 የሚሆኑ ክለቦች ነበሩ። ከ10ሩ ደግሞ እኛ ሁለታችን ያው ለፋይናል ደርሰናል። በጣም ደስ የሚል ድባብ ነው ያለው። ከአምናው ራሱ በጣም በተለየ መልኩ ነው እና እግር ኳሱ በጣም ደስ ይላል። አሁን ላይ በቃ ለውጥ እያየን ነው። ይኸው ስፖርታዊ ጨዋነት የስፖርት ምክር ቤቱ ለማሳካት ያለመው አንደኛው ዓላማው ሲሆን በዚህም እቅዳቸው መሳካቱን ያመላከተ ነበር። እንደሚታወቀው እኛ ከመነሻችን ዓላማ አድርገን የተነሳ ነው ግቦች በአብዛኛው ተሳክቷሉ ማለት ይቻላል። በተለይ ከስፖርታዊ ጨዋነት አንጻር
በጣም ጥሩ በሚባል ደረጃ ክለቦቹ ፉክክር ሲያደርጉ፣ የቡድን አመራሮች ፉክክር ሲያደርጉ አይተናል። በዚህም ካሳካነው ካስቀመጥነው ዓላማ የተሻለ ነገር አይተናል ማለት ነው። የስፖርት ሻምፒዮናው ዓላማ ዞኑን ወክለው በክልል የእግር ኳስ ሻምፒዮና ላይ የሚሳተፉ ቡድኖችን መለየት ሲሆን በዚህም ከአንደኛ እስከ አራተኛ የወጡ ክለቦች በቀጥታ ይሳተፋሉ እና ምስጋና ለስፖርት ደጋፊዎችም ሆነ ለተወዳዳሪ ክለቦች ብሎም ለተጫዋቾች ተችሯል። በሁለተኛ ደረጃ 10 ቡድኖች ሲፎካከሩ ከርመው 4ቱ ደግሞ ዞኑን በመወከል በክልል የእግር ኳሶች ክለቦች ሻምፒዮን የሚሳተፉበትን ሁለተኛውን ዓላማ አሳክተናል ማለት ነው። በድምሩ የቤንች ሸኮ ዞን ስፖርት ምክር ቤት በተለይ የዘንድሮ የስፖርቱ ማህበረሰብ በነቂስ ወጥቶ ስፖርቱን የደገፈበት በአይነቱ የመጀመሪያ ነው ብሎ መውሰድ ይቻላል። እንደሚታወቀው የዚህ አካባቢ ማህበረሰብ በጣም ለስፖርት ትልቅ ቦታ ነው ያለው። የቤንች ማጂ ቡና እግር ኳስ ክለብ በሜዳው ውድድር ያለማድረጉ ቁጭት ይመስላል። አብዛኛውን ውድድሮችን በነቂስ ወጥቶ ዝናብ ሳይል ፀሐይ ሳይል ውድድሩን ሲከታተል ነበረ። ለዚህም በዞኑ ባህል ቱሪዝም ስፖርት ጽሕፈት ቤት ስም ልባዊ ምስጋናዬን አቀርባለሁ። በሻምፒዮናው ለፍጻሜው የቤንች ሸኮ ተስፋና ንቦቹ የእግር ኳስ ክለቦች ቀርበው ነበር። የክለቦቹ አሰልጣኞችም የፍጻሜው ተፋላሚ መሆናቸው እንዳስደሰታቸው የገለጹ ሲሆን በቀጣይ በክልል እግር ኳስ ሻምፒዮና የተሻለ ውጤት ለማምጣት እንደሚሰሩ ገልጸው ለዚህም በዞኑ የውድድር መድረክ ጥሩ ልምድ እንዳገኙ ነው የተናገሩት። ክልላችንን ተወካይ ቡድን ነው አንዱ የቤንች ሸኮ ተስፋ እግር ኳስ ክለብ። ስለዚህ ያው ክልላችንን የምናስጠራና የተሻለ ውጤት እንደ ፕሮጀክት አሰልጣኝ ነኝ እኔ። ያው እንደምታየው 17 ዓመት በታች ናቸው የኛ ልጆች። ያው የተሻለ ለክልላችን ተተኪ ወጣቶችን በመያዝ ክልል ላይ ጥሩ ውጤት አስመዝግበን አገር አቀፍ ሁሉ ተጫዋቾች እንዲታዩ ለማድረግ ነው ጥረት እያደረግን ያለ ነው። እኛ የክለቦች ሻምፒዮና ስንሳተፍ ዘንድሮ ገና የሁለተኛ ጊዜያችን ነው። ያው እንግዲህ አሁን አምና የተሻለ ውጤት አግኝተን ነበረ። ያው ከምድብም ባናልፍም ዘንድሮ ደግሞ ያው ፋይናል ደርሰናል። የክለቡም ላይ ያው እንትን የምንወስድበት ነው ብዬ ነው የምጠብቀው። ትምህርት ወስደን ለቀጣይ ደግሞ የዋንጫ ተፋላሚ እንደዚህ የምንሆንበት ነው ብዬ ነው የማስበው። ስለዚህ ይሄ ነው የምለው። በቃ በመድረኩ የፍጻሜ ተፋላሚዎቹ የቤንች ሸኮ ተስፋና ንቦቹ የእግር ኳስ ክለቦች ባሳዩት ተመጣጣኝ ጨዋታ ያለ ግብ በማጠናቀቅ ጨዋታው ወደ መለያ ምት አምርቶ ቤንች ሸኮ ተስፋን ንቦቹ 4-5 በመርታት የዋንጫ ባለቤት መሆን ችሎ ነበር። ዋንጫውንም ከዞን አስተዳደር እና የስፖርት ምክር ቤት ተወካይ ከሆኑት ከአቶ እሸቱ ሻምበል እጅ ተበርክቶላቸዋል። 90 ደቂቃውን የዛሬውን የሁለቱ ተፎካካሪዎችን ቁጭ ብዬ ለመከታተል ሞክሬያለሁ። እውነቱን ለማውራት በሁለቱም ወገን ጥሩ ፉክክር አለ፣ ጥሩ ልጆች አሉ። ነገ ለሀገር ሊበቁ የሚችሉ በርካታ ወጣቶች አሉ። እንኳን ደስ አላችሁ። በአጠቃላይ ይህ በዞን ስፖርት ምክር ቤት አዘጋጅነት በተደረገው የውድድር መድረክ ጥሩ ተሞክሮ የተገኘበት ቢሆንም ስፖርት ሕዝባዊ መሰረት ሊይዝ ይገባል። ለዚህም ዘርፈ ብዙ ተግባራት ከህብረተሰቡም ሆነ ከመንግስት ይጠበቃል። ህዝባዊ መሰረት እንዲኖረው ያንኑ ማህበረሰብ ለምሳሌ እንደ ሚዛን አማን ከተማ አስተዳደር አንድ ክለብ ካለ ክለቡን ህዝባዊ መሰረት እንዲኖረው መንግስትም ሰፖርት ማድረግ ማህበረሰቡም ሰፖርት ማድረግ አለባቸው። በማሊያ በታኬታ በቁሳቁስ ሰፖርት ማድረግ አለበት ማህበረሰቡ። ግለሰቦች ባለሀብቶችም ካለው ይሄን በደንብ ሰፖርት ቢያደርጉ አጠቃላይ ለአካባቢውም ለወጣቱም ትልቅ ተስፋ የጣለ ስለሆነ መንግስትም በሚችለው መልኩ መደገፍ አለበት። ማህበረሰቡም በቁሳቁሱም በአይነትም በየትኛው መልኩ መተው እግር ኳሱን በመደገፍም ትልቅ ረሱ አስተዋጽኦ ማድረግ አለበት። ስለዚህ እግር ኳስ በጣም ደስ የሚልና ህዝባዊ መሰረት ቢኖረው እንደ ሀገር በጣም የሚጠቅም ስለሆነ ይህንን ሰፖርት እናደርጋለን። ህዝባዊ መሰረቱን እንዲህ መንግስት በጉልበትም ሆነ በገንዘብ እንዲያግዝ ማህበረሰቡ መንግስት ብቻ ሳይሆን ማህበረሰቡ የተቻለውን አቅም እንዲያደርግ ከሜዳም አንጻር ሆነ በጣም አሁን እዚህ አካባቢ ያሉት የስፖርት ብቻ ሳይሆን በቃ ያሉትን ተጫዋቾቹን ሆኑ ልጆቹን ሱስ ውስጥ ሊከቱ የሚችሉትን ቦታ በተቻለው አቅም እንዳይኖሩ በማድረግ ሜዳውን በማስተካከል ሁሌ ክፍት በማድረግ ሌላ ቦታ ተዘግቶ ሌላ ቦታ እንዳይሄዱ ሁሌ ይሄ ቦታ ክፍት እንዲሆን ልጆቹም እንዲመጡ በደስታ ያን ማድረግ አለበት። ያው ማህበረሰቡ መደገፍ ያለበት ነገር አንዳንድ ልጆች የመጫወት ፍላጎት እያላቸው ጥንካሬ እያላቸው ብዙ ነገር ያጥራቸዋል። ለምሳሌ የስፖርት መሰረታዊ የሚባሉ ነገሮች እንዲህ የሚያስፈልጉ ማሊያዎች ምናምን ማህበረሰቡ በተሻለ መጠን እንዲያግዝ መንግስትም እንዲያግዝ
ከተቻለ ዞኑ ይሄንን ቡድን እንዲጠነክር ብዙ ነገር አድርጎ እስከ ክልል እስከ ክልል እስከ ሀገራዊ ድረስ ሄዶ እንዲጫወቱ ሁላችንም እንድንደግፋቸው አበረታታለሁ። በጣም ጥሩ። እንግዲህ አንዱ የስፖርት ፖሊሲ አቅጣጫ በሀገር ደረጃም የተቀመጠው ስፖርት ከመንግስት ድጎማ ወጥቶ ስፖርቱ የህዝባዊ መሰረቱን መያዝ አለበት የሚል እንደ ፖሊሲም የተቀመጠ አቅጣጫ አለ። እኛም እንግዲህ በተለይ ታችኛው መዋቅር ላይ እስከ ወረዳ እስከ ቀበሌ ድረስ ስፖርቱን በንቅናቄ አርሶ አደሩ፣ የመንግስት ሰራተኛው፣ የንግድ ዘርፉ፣ ወጣቱ በቻለው መጠን ስፖርቱን እየደገፈ እንዲሄድ አደረጃጀቶች ተቀምጧሉ። ያንን ደግሞ ለማሳካት ከክልል በተሰጠን አቅጣጫ መሰረት የስፖርት መሰብሰቢያ ካርኒዎችን በቅርቡ አሳትመን ወደ ታችኛው መዋቅር እናወርዳለን ብለን ኦልሬዲ በቅድ ደረጃ ከዞን አስተዳዳሪ ጋራም ተግባብተናል። ስፖርት በዋናነት ውጤታማ ሊሆን የሚችለው የታችኛው ወይም ደግሞ ማህበረሰቡ ሲደግፈው ነው። መንግስት ብቻ የተንጠለጠለ ስፖርት የትም አይደርስ የሚለውን ነገር እኛም እንደ አቋም ይዘን እየሰራን ያለነው ነገር ጅምር ስራዎች አሉ። አሁን በተለይ የኛ የዚህ የቤንች ማጂ ቡና ስፖርት ክለብ ሱፐር ሊግ አሁን ከንግዱ ማህበረሰብ ከቡና ቀረጥ ላይ ከመናኸሪያ ገቢ ላይ ከውሃ ከለስላሳዎች ላይ የተጀመሩ መልካም ነገሮች አሉ። ያንን ደግሞ ማስቀጠልና ቀጣይ ወደ ታች እያወረደ የምንሄድበት ሁኔታ ነው የሚኖር ብዬ አስባለሁ። እኛም የዛሬውን በቤንች ሸኮ ዞን ስፖርት ምክር ቤት አዘጋጅነት የተካሄደውን የ2018 የክለቦች የእግር ኳስ የስፖርት ሻምፒዮና አስመልክተን ያሰናዳነውን ፕሮግራም በዚሁ ስናበቃ ስፖርታዊ ክዋኔዎች ተጠናክረው ሊቀጥሉ ይገባል በማለት ነው። ሰላም።